መኖርህን ሳታውቅ አትሙት። ምክንያቱም ህይወትህን ሳትኖራት ኑረህ ኋላ ስትሄድ ምንም አይነት ነገር ሳታረግ ወይ መጨረሻ ደረጃ ፊሽካው ሊነፋ ሳለ ይጸጥታል፣ ይቆጫል። ስለዚህ ህይወትን መኖር አለብህ፣ ህይወትን መስራት አለብህ፣ ህይወትን መገንባት አለብህ፣ ህይወትን ማየት አለብህ፣ ህይወትን መገምገም አለብህ፣ ህይወትን መመስረት አለብህ ማለት ነው። አንተ ይህንን ካላደረግ ለነገ ቁጭትና ጸጸት ይሆንብሃል በህይወት ላይ ማለት ነው። ህይወት አጭር ነች። ህይወት የተሰጠችን በጣም ትንሽዬ ነች። የሰው ልጅ እድሜ ቢኖር 70 ወይም 80 70 ማለት 25500 ቀናት ነው። 80 ማለት 29200 ቀናት ናቸው። በጣም አጭር ናቸው ማለት ነው እነዚህ ቀናት። በዚህ ጊዜ ውስጥ ነው እንግዲህ ብዙ ሰዎች ታምረኛ ሆነው የሚወጡት፣ ተቀርጸው የሚወጡት፣ ብዙ ሰዎችን ቀርጸው የሚወጡት፣ ብዙ ሀያል ነገሮችን ሰርተው የሚወጡት በዚች ጊዜ ነው ማለት ነው። የተወሰኑ ሰዎችስ ምንም አይነት ነገር ሳያስቡ ምንም አይነት ነገር ሳይሰሩ ምን ማድረግ አለብህ አንተ? በህይወት ላይ ትልቅ ለውጥ ለማምጣት መኖርህን ማረጋገጥ አለብህ። ዛሬ በመኖሬ ምክንያት ምን ሰራሁ? ዛሬ ስላለሁ ምን ተፈጸመ? ምን ተደረገ? ምን ተረዳ? ምን ታገዘ? ይህንን ነገር ማሰብ አለብህ። ወደ ራስ መመልከት አለብህ። አሁን እየኖር ነው። አዎ ስለኖርኩኝ ምን ፈጸምኩኝ? በአእምሮዬ ላይ ምን ለውጥ አመጣ? በእኔ ላይ ምን ለውጦች አሉ? ምንድነው እያሻሻልኩ ያለው? በሀገሪቱ ላይ ምንድነው እያሻሻልኩ ያለው? በህብረተሰቡ ላይ ምንድነው እያሻሻልኩ ያለው? በዙሪያ ያሉ ሰዎችስ ምንድነው ከኔ እየወሰዱ ያሉት? በመኖሬ ምክንያት ምን እየወሰዱ ነው? ከኔ ግባት እየወሰዱ ነው የሚለውን ነገር በደንብ ጥንቅቅ አድርገን ማወቅ አለብን ማለት ነው። ብዙ ሰዎች ሳይኖሩ ይሞታሉ። ይሄ ማለት አልኖሩም ማለት አይደለም። ኑረዋል። ከ70 ወይም 80 ዓመት እዛም በላይ ኑረዋል። ነገር ግን እንዳለ መኖር ሆነው ነው ይኖሩት። አስበው፣ ምንም ነገር ሳያደርጉ ማለት ነው። ምንም ነገር ሳይሰሩ፣ ምንም ነገር ሳይፈጽሙ፣ ህይወታቸውን ሳይመለከቱ፣ ስራቸውን ሳያዩ፣ ምን መስራት እንዳለባቸው ሳያውቁ ኑረዋል ማለት ነው። ስለዚህ ምንድነው እኔ አሁን ዛሬ በዋናነት ልነግራችሁ የመጣሁበት ምንድነው? ሳትኖር አትኖር፣ ሳትኖር አትኖር። ትክክለኛ የመጣህበት አንዴ ነው። 70 ዓመትም ከሆነ 70 ዓመትን ጨርሰህ ለመሄድ ሁለተኛ ሌላ 80 ዓመት ወይም ሌላ 70 ዓመት አይሰጥህም። ፊሽካው አንድ ጊዜ ነው። መኖር ከጀመር ከእናትህ ማህፀን ስትወጣ ጀምሮ ፊሽካው ይነፋል ለመኖር። የመጨረሻ ደረጃ ላይ ስትደርስ ደግሞ ፊሽካው ይነፋል ለመሞት። አስበዋል። በዚህ ጋፕ ውስጥ ግን ምን ነገር ነው ሰርተህ ልታልፍ የምችለው? ምንድነው ማድረግ የምችለው? የእውነት መኖርህን አረጋግጠሃል? አይተሃል? አእምሮህን የተሰጠህን ትልቅ ነገር ተጠቅመዋል? ልብህንና አእምሮህን አግባብተሃል? ህይወትህን መኖር ችለሃል? ትልቅ ነገሮችን አሳክተሃል? ይህንን ነው ልጠይቅ የምችለው። አስበዋል። ከዚህ በኋላስ ምን ታደርጋለህ? መኖርህን ታረጋግጣለህ ማለት ነው። ብዙ ሰዎች ሳይኖሩ ኑረዋል። ሳይኖሩ ምንም ነገር ሳይኖሩ ኑረዋል። አንተ ግን ከዚያ መውጣት አለብህ። ኑረህ መኖር አለብህ። ኑረህ መኖር አለብህ። ኑረህ መስራት አለብህ። ኑረህ ማየት አለብህ። ኑረህ መገንዘብ አለብህ። ኑረህ አንደርስታንድ አድርገህ ለብዙ ሰዎች ፊውቸር ፕላናቸው መሆን አለብህ። ለብዙ ሰዎች መንገዳቸው መሆን አለብህ። ለብዙ ሰዎች ፕሌናቸው መሆን አለብህ። ይዛቸው የምትሄድ ወደ ስኬት ጎዳና ይዛቸው በቶሎ ወርውረህ የምታደርሳቸው አንተ መሆን አለብህ። ይህን ስታደርግ ነው መኖርህን የምታውቀው። መጨረሻ ላይ ደስታ የሚይዝ ከህይወት መጨረሻ ላይ ብዙ ደስታዎችን ታገኛለህ። ፊሽካ ሊነፋልህ ሳለ የመሞት ፊሽካ ሊነፋ እያለ ዋው ይህን ሰርቻለሁ ወደ ኋላ ስትመለከት፣ አንተን ስታይ፣ ያሳለፍኸውን ጊዜ ስትመለከት ዋው ትልቅ ነገር አድርጌያለሁ፣ በትልቁ ኑሬያለሁ፣ አእምሮዬን ተጠቅሜያለሁ፣ ልቤና አእምሮዬን አግባብቻለሁ፣ ልቤንና ዓለምን አግባብቼ ነው ጥሩ ነገር ሰርቻለሁ ብለህ ልትደሰትበት የምትመጣበት ጊዜ አለ ማለት ነው። ስለዚህ አንተ ምን ማድረግ አለብህ? ዛሬው አሁን ባለበት ቅጽበት ውስጥ መኖርህን ማረጋገጥ አለሁ። በዚህ ምድር ውስጥ አለሁ። ስለዚህ አእምሮዬም አብሮ መኖር አለበት። በሰውነትህ ብቻ መኖር ምንም ትርጉም የለም። መንፈስህም አብሮ መኖር አለበት። ከእግዚአብሔር ጋር ያለህ ሪሌሽን አብሮ መኖር አለበት። አምላክንም በደንብ መያዝ ማረጋገጥ አለበት። ትልቅ የፈጠራ ውጤት የምታገኘው ከዛ ስለሆነ፣ ትልቅ የመኖርህን ማረጋገጫ የምታገኘው ከዛ ስለሆነ፣ ስለዚህ አስብበት አንተና ወደ ህይወትህ የሚያደርሱ ነገሮችን ተመልከታ።
ወደፊት አሳክታቸው የምታልፋቸው ነገሮች ተመልከት እይና በደንብ አስተውል ከዛስ እነዛን ነገሮች ለመፈጸም ሞክር ይህን ባደረግ ጊዜ አንተ ኃያል ይህን ባደረግ ጊዜ ጸጸት የለብህ ንጹህ ሰው ነህ አንተ ይህን ከፈጸም በኋላ አንተ የተለቀቅ ሰው በላይም በታችም የተከበር ሰው ይህንን ልታስብ ይገባል ስለዚህ መኖርን አረጋግጥ ከዚህ ምድር ላይ ምንም ዝም ብሎ ተራ ኑሮ ከሰው ውጪ የሆነ ኑሮ አትኑር ሰው የተከበረ ፍጡር ብዙ ነገሮች እንዲያሳካ ተሰጥቶታል ግን እንደ እንስሳ አይነት ኑሮ መኖር የለብን እንስሳ ይበላል ይጠጣል ይነሳል ይተኛል ልክ በዚህ መንገድ ነው ሁሌም 10 ዓመት የሚኖር እንስሳ ካለ 10 ዓመት ሁሉ ይህን እየደገመው ነው የሚኖር ማለት እኛም 70 ዓመት መኖር ከሆነ 70 ዓመትን ልክ በአንድ ዓመት ውስጥ እየደገመው መኖር የለብን መሸሻል አለብን መስራት አለብን መጠንከር አለብን ጥሩ ነገሮችን ቀን በቀን ማምረት አለብን ይህን ስናደርግ ነው ወደ ትልቅ ደረጃ ላይ ልንደርስ ምንችለው እንጂ ዝም ብለን ወይኔ ይህን ባደርግ ኑሮ ይህን ብሰራ ኑሮ ይህን ባከናውን ኑሮ በዚህ መንገድ ብሄድ ኑሮ በዚህ መንገድ የሆነ ነገር ብሰራ ኑሮ ብላኝ ኋላ መጸጸቱ ምንም ትርጉም የለውም ነገር ግን ህይወታችንን አሁን ላይ ነቅሰን ማውጣት አለብን አሁን ላይ መተግበር አሁን ላይ የሆነ ነገር ማድረግ እንዳለብን በደንብ ጠንቅቀን ማወቅ አለብን ማለት ነው ቴንኪው አመሰግናለሁ መልካም ቀን ይሁንላችሁ ውዶች ይህንን ላይክ ሼር ፎሎ ማድረጋችሁ እንዳትረሱ አመሰግናለሁ